በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በድንግልናዋ ትጠብቀን ዘንድ በድንግልናዋ ልትኖር ከእናቷ ጋር የተሳለች አንዲት ድንግል ነበረች። ጎልማሳ መጥቶ ድንግልናዋን አጠፋው። ዳግመኛም ብዙ ጎልማሶች ወደ እርሷ መጡና ከሳቸው ጋር ኃጢአት ሰራች። እናቷ ሰምታ ልጄ ሆይ ራስሽን አዋረድሽ፣ ሁለቱን ዓለማት ለምን አጣሽ ብላ ለቀሰች። ለመዕራዊ ሰማያዊት መዓርት ልትሆኝ ለድንግል እናቱም ተስካሯ ታደርጊ ዘንድ ቤተ ክርስቲያን ታገለግይ ዘንድ አደራ ሰጥቼሽ ነበር አለቻት። ልጄ ሆይ ከእህቶችሽ ደናግል ለምን ተለየሽ? ብርሃንነትሽን ማን አጠፋው? እናቷ ይሄን ስትነግራት ልጇ ከዓይኖቿ እንባ ታጎርፍ ነበረ ሁለመናዋ። ሁለተኛም ልጄ ሆይ ለጌታ እናት ለእመቤታችን ተስካር ታወጪ ዘንድ እስክትሞች ድረስ ታገለግያት ዘንድ ሰጥቼሻል ነበር አለቻት። ልጇ ግን እናቷ ይሄን ሁሉ ምክር ስትመክራትና ስታሳስባት ምክሯን አልሰማችም፣ ነገሯንም አልተቀበለችም። ሰይጣን በመርዙ ፈጽሞ አእምሯን አሳትቷታልና እንዲህ ሁሉ ብዙ ዘመን ኃጢአት ስትሰራ ኖረች። ከዚያ በኋላ ከዕለታት በአንድ ቀን ከእናቷ ጋር ሳለች መልአከ ሞት መጥቶ እግሯን መታትና ወደቀች። ተኝታም ወየውልኝ ወይታ ይገባኛል ስትል ዘመኔ በዋዛ ፈዛዛ አለቀ ተፈጸመ እኮ አለች። ወየውልኝ ወይታ አለብኝ የሚያስፈራ ንጉሥ ፊት ነው እሄዳለሁና። ወየውልኝ ወይታ አለብኝ በልባሞች ሴቶች ብርሃን ለብሰው በመጡ ጊዜ እኔ ጨለማ ለብሳለሁና። ወየውልኝ ወይታ አለብኝ ልባሞች ሴቶች በፍጹም ተድላ ደስታ በመጣ ጊዜ እኔ ግን በመፍራት በሐዘን እቆማለሁ። ወየውልኝ ወይታ አለብኝ ምን መልሳለሁ? ምን ስላለሁ? የጨለማ አበጋዞች አጋንንት ይቀበሉ ዘንድ እንሆ መጡ፣ ማን ይዋሰኛል? ከዚያ በኋላ ባልንጀሮቿ ደናግል ወደ እርሷ መጥተው ስለ እርሷ ፈጽሞ እያለቀሱ በግራዋና በቀኝ ተቀመጡ። ሲያዝኑም እህቶች ባልንጀሮቼ ሆይ አስቀድሞ በኃጢአት ከእናንተ ተለየሁ፣ አሁንም ከእናንተ በሞት እለያለሁ አለቻቸው። እናቶቼ ሆይ በሕይወት ሳለ አስቀድሞ የተፋቀርነውን ፍቅር አስቡ። እናቶቼ ሆይ በቅዳሴና በጸሎት ጊዜ ስንሄድ የቀድሞ ፍቅራችንን አስቡ። ወየውልኝ ወይታ አለብኝ እህቶቼ ወደማያልፈው መቅሰፍትና ወደ ፍዳ ሄዳለሁ፣ በማንስ እካሰሳለሁ? ወየውልኝ ወይታ አለብኝ እህቶቼ ሆይ ለእኔ መጥታችሁ አልቅሱልኝ፣ ስንፍናዬን አይታችሁ አትናቁኝ። ይህን ሁሉ ስትናገር በእንባ እያወረደች ልብሷን ታርሰው ነበረ። እስከ መሆን ድረስ አድርሳ ምድርን ታርስ ነበረ። ይህንም ተናግራ እህቶቼ ወይ አደራችሁ አትቅበሩኝ፣ ስጋዬን በምድር ውስጥ አትድፈኑት፣ ጅቦችና ውሾች የሰማይ ወፎች ብሎ ይበሉት ዘንድ በበረሃ ውስጥ ጣሉኝ እንጂ አለች። እንደ ሰው ሁሉ ሬሳዬን አይቀበር ብዬ በእውነት ነግራችኋለሁ፣ ከሰው ሁሉ ይልቅ የኔ አስክሬን ይከፋልና። ከዚያ በኋላ እናቷ ወደ እርሷ መጥታ ታቅፋ ወየውልኝ ወይታ አለብኝ ልጄ ሆይ ከባልንጀሮችሽ ደናግል ጋር ባየሁሽ ጊዜ ያን ጊዜ በልጅነትሽ ደስ ብሎኝ ነበር፣ ባደግሽ ጊዜ ግን ድንግልናሽን በማጥፋትሽ አሳዘንሽኝ አለቻት። ልጄ ሆይ ወየው 9 ወር ስለተሸከመችሽ ማኅፀኔ ወየውላት። ልጄ ሆይ ለሐዘኑና እናትሽ ወየውልኝ፣ ሰውነቴ እንደ እሳት ነው ተቃጥሏልና። ልጄ ሆይ ወየው ፈጽሞ የሚያስፈራ እሳት ወደ ለበሰ ግሩም ንጉሥ እነሆ ትሄጃለሽና። ይህን ስትናገር እንባዋ በልጇ ፊት ላይ ታፈስ ነበር። የሁለተኛ ፊቷ ወደ ሰማይ መለሳ እመቤቴ ሆይ ይህችን ጎስቋላ ልጅሽን በሰማይ በምድር ታገለግልሽ ዘንድ ለአንቺ አደራ ሰጥቼሽ አስጠብቄሽ ነበር እኮ እያለች ወደ እመቤታችን ለመነች። በጠላታችን በሰይጣን ምክር ዛሬ መከራ እስክትደርስ ድረስ ከአንቺ አደራነት ወጥታ ፈጽማ ከድታለችና እመቤቴ ሆይ ነፍሷን ተጎድታ ይቅርታ ለኃጥአን ነው እንጂ ለጻድቃን አይደለምና። እመቤቴ ሆይ አንቺን ብፅዓት አስቢ። አሁንም እመቤቴ ሆይ ጠላታችን ሰይጣን በጽድቅ ስርዓትን እንጸና ዘንድ እንዳይወድ አንቺ ታውቂያለሽ። ያችም ልጅ እናቴ ሆይ ዓለም ሁሉ በሙሉ ጠበበ፣ የሚነጣጠቁ የጨለማ አበጋዞች አጋንንት ነው ወደ እኔ መጥተዋልና እናቴ ሆይ አርፍ ዘንድ በጡቶች ሰውርኝ አለቻት። በመበለቶች ገዳም ውስጥ ፍጹም ፍጅት ሆነ። ከዚያ የነበሩ ደጋግ ደናግል ዕጣን አምጥተው በእጃቸው ይዘው በእንባቸው ዕጣኑን እስኪደርስ ድረስ ሁሉም አለቀሱ።
ኃጥአን ስለመሆን ስለዚች ስለእህታቸው ያጥን ዘንድ የቸርነት መገኛ ወደምትሆን እመቤታችን ይለምንላት ዘንድ ቴዎድሮስ ለሚባል ኤጲስቆጶስ ሰጡት። ያን ጊዜ ያጠን ጀመር። ሌሊት በሆነ ጊዜ እመቤታችን ለአንዲት ድንግል በራእይ ተገለጸችለት። እመቤታችን መጣ በእንባዋ ያራሳችውን ከመሬት ሆና ከልብሶቿ ውስጥ የዚችን ጎስቋላ ብላቴና እንባዋን ሁሉ አምጥታችሁ በአንድ ሚዛን አኑሩት፣ ሁለተኛም ኃጢአቷን ሁሉ አምጥታችሁ በአንድ ሚዛን መዝኑ አለቻቸው። ሚዛን አምጥተው መዘኑት። በዓለም ዘመኑ ሁሉ ይልቅ በዚያች በመከሯ ሳምንት ያለቀሰቻት እንባ መዘነ። ከዚያ በኋላ የእመቤታችን ቅዱስ ሚካኤልን ይችን ብላቴና ወስደ ባህር ውስጥ 3 ጊዜ አጥምቀህ ከእርሷ ጋር ካሉ ደናግል ጋር ጨምራት ብላ በዚያኑ ላሉ ደናግል ነገረቻቸው። ደስ አላቸውና በዚያች ዘማ ልጅ ላይ ንጽሕት ድንግል ስለምትሆን እናቱ ይቅርታ ያደረገ እግዚአብሔር በዚች ብላቴና ምክንያት ሁሉንም አመሰገኑት። ልመኗ ክብሯ በእኛ በእውነት ለዘላለሙ ይደርብን፣ አሜን።